ሰላም ሰላም ይኸው ካሜራ ነው ያዋቸዋል። ህዝቡ ያያቸዋል። አይታይም እኮ እነሱ ቀራጭ ነው። ምን አይነት ኧረ የሰው ተው፣ እኛ አፋችንን ከፍተን ነው የምንተዳደረው። ሌላ ነገር አንከፍተን። ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ እዚህ አፍሪካ ኮፊ ተገኝቻለሁኝ። አጋጣሚ ስመጣ ደግሞ ሁለት የወሎ ፈርጦችን አግኝቻቸዋለሁኝ። በበፊት ጀምሮ ማሩ ባላገርን በጣም እናውቀዋለን። በአርሶ አደር ወጎች እናውቀዋለን። ስለ ሊቀ መንበሩ በጣም ብዙ ጊዜ ስታወራ ስለ እንድሪስ ስታወራ በጣም ደስ ይለኛልና ያኔ በጣም ደስ ይለኝ ነበረ። ቪዲዮዎቹን እከታተል ነበር። ዛሬ ደግሞ እዚህ ቡና ሲጠጣ አግኝቼዋለሁኝ። እስኪ አጋጣሚ ስላገኘሁት ከሱ ጋር ትንሽ ቆይታ አደርጋለሁ። አብራችሁን ቆዩ። ምንድነው የምትወያዩት? ውጭ እንዴት ነው ግን? ሰላም አለው እኔ ነው አለው። የማን ነው አንተ? እኔ የጋሽ ጥላሁን ልጅ ነኝ። አረ አገር ወይ ነው? አገር ወደዛ ወደና። ስምህ ማን ነው? እኔ ብርሃኑ። ምን ላይ ነው የምትሰራው? ዩቲዩብ ላይ። ብርሃኑ ጥላሁን። ኦኬ ብርሃኑ ጥላሁን። አረ አረ ጥላሁን እንትን አራሳችሁ? እኛ እርሻ የለንም። አረ ተው፣ ከተማ ሰው ነህ? ከተማ ሰው ነኝ። እንግዲህ እናንተን እያየን ነው ቁጭ ያልነው እስካሁን። ምን እያደረክ ነው አሁን እዚህ? እኔ ቪዲዮ እየሰራው ነው። አጋጣሚ እየመጣው እያለ እናንተን አገኘኋችሁና አድናቂያችሁ። እየቀረጽክ ነው እንዴ? ታዲያ ተዘጋጁ አትልም? መጀመሪያ እኮ ተዘጋጁ ይባላል። አድናቂያችሁ ስለሆንኩኝ ድንገት አጋጣሚ አገኘኋችሁና እስኪ ከእናንተ ጋር ትንሽ ላውራ ብዬ እኮ ነው። ትፈቅዱልኛላችሁ? አማን ነው። ኧረ ምን አሻ እሱ ጋር አውራ አይደለ? ያው ብዙ ጊዜ ማሩ ስለወሎ ሲያወራ ስለማሳ ሲያወራ ምናምን ደስ ይለኛል። ደስ ይላል። አንድ ጊዜ የሆነች ልጅም ጓደኛ ይዘህ ነበር መሰል ከአሜሪካ መጣ። እንዴት ሆነች እሷ ነገር? ቦራ እኮ ቦራማ ሄዴ እኮ መልጻ ለምን ልወስዴ መጣኝ። አልሄድም አልኩም። ሄዴ በቃ ብቻዋን ሄደች። እኔ አልከጅልም። ለምን እዚሁ ወልዳችሁ አትኖሩ? እሷ ደግሞ እዛ ሰልጥና አለኝ። የኔ ስልጣኔ ይበልጣል ታንቺ አልኳት። ተከራከርን። ሂጅ አልኳት። ሄዴ ቀረሁ። እኔ አንተ ወንድም ታገሪ አልወጣም። ዋሊያ እኮ ነኝ እኔ አንተ። አሜሪካ መሄድ አትፈልግም? አሜሪካ ምን ልሰክር? ምን አሜሪካ የት እመጣለሁ? ደቦሽ ቀበሌ እዚህ ነው። አሁን ለታኮ እንትን ሰዷል እኮ ምን ትራምፕ ሚጣኔ እናንተ ጋር አይደለም ሰው ልኳል። ኦኬ ጋሽ ቀጭኑስ አስረከብክ እንደ እድር ሊቀመንበርነት? ማኔ አዲስ አበባ ምትሰራለህ? አዲስ አበባ ለጉብኝት ነው የመጣሁት። በቃ አዎ ለመጎብኘት ልከው ነው። ከዛ ወይስ ስለ ስብሰባ መተህ ነው? ምንድነው ማለት የመጣሁት አይደል እንዴ? ሙስና ይወስዳል እንዴ? ሊያይ ነው እዚህ ሊያይ ነው የመጣው። ሀገር ሊያይ ነው። ስለማናውቀው ልጁን ዝም ብሎ ሌላ ሊያስወራ ንቃበት ምን ይታመናል? እኔ እኮ እናንተ ስለማደንቃችሁ ቤተሰቦቼ ደግሞ ካሜራ እዚህ ጋር ስላለ ያው ገና አላገባውም። እኔ ያገባለሁ። ያው ሽማግሌ ልካችኋለሁ። እናንተ በቃ ሽማግሌ ልካለሁ። ታገባ እናወጋለን ይሻላል። የሊቀ መንበሩ ጉዳይ እንዴት ሆናችሁ? ቋጫችሁት እንዴ? ቋጫችሁት? በጣም የሆነ ጊዜ በጣም ስትጨቃጨቁ ነበረ። ትንሽ ችግር ነበረባቸው። ማሳ ላይ ምናምን ችግር ነበረባቸው። እስኪ ተመልካቾቼ በጣም አድናቂዎቻችሁ ናቸው። እስኪ ሰላም በሉልኝ። ሰላም ይኸው ካሜራ ነው ያዋቸዋል። ህዝቡ ያያቸዋል። አይታይም እኮ እነሱ ቀራጭ ነው። አይታዩ ያታያሉ። ወደፊት ተለቆ ዩቲዩብ ላይ ታዩታላችሁ። ሲለቀቅ ስለሆነ ከጀርባ እንደዚህ ብለው ሲያዩ ባይሆን አንተ ታትለቅ ቶሎ ልቀቅ። እሺ ቪዲዮውን ልቀቅ። አንተ መጀመሪያ አግባ። ያላገባ ሰው ሲያዩት ግን ማለት ይሆነ
ምንም አላመንኩም። ምን መስላለሁ? መጀመሪያ እኮ ራስህን እኮ አላስተዋወቅም። ስምህ ማን ነው? እኔ ብርሃኑ እባላለሁ። ሌላ ታለህ ነኝ። ዩቲዩበር ነኝ። ሚዲያ ላይ ነው የምሰራው። ሌላ ስንት አለ? ዩቲዩብ ነው የምሰራው። ከዛ ቪዲዮዎችን እየቀረጽኩኝ ውሎዬን እቀርጻለሁኝ። ምን ነው ዘና ብለህ ተቀመጥ። ምን ልጋብዛችሁ? አንተ ጠግበን ወዳችን ተነፋፍቶ ምን በልተህ ነው እንደዚህ? ቤቱ ባለቤት ያቀኛል። የዚህም ብሰብረው ምንም አይለኝም። ኧረ ምንም አይለኝም። ምን ጋበዛችሁ? አትንጠልጠል ሰው ላይ ፔሳ በእንትን የሚበላ ሌላው ምንድን ነበር? እንቁላሉ ዳቦ ውስጥ የገባ ከዛ ቅጠል ደግሞ ከታች አለ። ቅጠል አፍሪካ ኦኬ። በርገር ታውቁታለህ? በርገር በላ። የትኛው ወደድከው? እንትን ፔሳው ተመችቷል። ፔሳው ማለት ይሄ እንደዚህ በማንኪያ ቆርጠህ የምትበላው ድንቹ ነው። ድንቹ እናንተ ጋር ቢከፈት እንደዚህ አይነት ነገር ቢከፈት ብለህ የምትወደው የትኛው ነው? አለ እኮ ምን አለ ምንድን ነው የሚከፈት? አለ እንደዚህ አይነት ምግብ ቤት ቢከፈት ምን አይነት? ኧረ የሰው ተው፣ እኛ አፋችንን ከፍተን ነው የምንተዳደረው። ሌላ ነገር አንከፍትም። ራሳችን እኮ አንከፍትም። ሁሉም እኮ ጓሯችን፣ ቀያችን እኮ ሁሉም ነገር እኮ አትክልቱ እዚህ ገዝተህ ነው ይሆን? ሌላ ሊያስወራኝ ነው። እኛ ጋር እኮ ኑሮ ነው፣ ጫ ነው፣ ስራ ነው። የከተማ ኑሮ እንደዚህ ስለሆነ የግድ ምግብ ቤት ነው ሄደህ የምትበላው። እናንተ ጋር ግን ያው ቤታችሁ ነው፣ ማሳው ከጓሯችሁ። አጃብ ሩጫ ሰርተን ነው ገበሬና ላይ የሩጫ ገበሬ ከዛው ከጓሮ እጅን እግር አድርገህ ለምሳሌ አንተ አንድ ወር ለፍተህ 10 ሺህ ብር ታገኛለህ እዚህ። እኛ እኮ አንዲት ዶሮ እኮ ብንሸጥ 10 ሺህ ብር ዶሮ 10 ሺህ ብር ከነንቁላሏ ምናምን ዘመዶቿ ጋር ባለቢጫው እንቁላሏ ውድ ነው። ዘመዶቿ ጋር ስንት ነው እናንተ ጋር ዶሮ? አንድ ዶሮ ብቻውን? ኧረ ምን ያደርግልሃል? ለምን ፈልግ? እኛ ጋር 2000 ብር። በቃ ደህና ነው። አንተው 2000 ነው አይደለም? በቃ ደህና ነው። ሆዴን አመመኝ። ውሰድ። ያው እሺ ተመልካቾቻችን አብረን የቆየ ነው ከነማሩ ጋር ነበረ። እንግዲህ ያው አድናቂዎቻችሁ ከስር ኮሜንት ጻፉላቸው፣ አድንቋቸው። ቻናላችንን ሰብስክራይብ አድርጉ። በቀጣይ ደግሞ ሌላ ቪዲዮዎችን ይዘንላችሁ እንመጣለን። መልካም ጊዜ፣ መልካም ቆይታ። ቸር ሰንብቱ።